መኪና ስለሌለው ቤት ስለሌለው እንደሌላው ኃይል ስላልተሰማው ገንዘብ እጁ ላይ ስለሌለ የሚከፋውና ደስታውን የሚያጣ ቁጭ ብሎ የሚያለቅስ እግዚአብሔር የሚያማር እግዚአብሔር አያየኝም የሚል ዛሬ ስታያቸው ጥሩ ልብስ ለብሰው የወጡ ሰዎች ቤታቸው የሚበላ የሚጠጣ ይኑር አይኑር ምንም መጣቆት አልኪል ሰውን በልብስ የሚገምት በጣም ብሶ ደስታ የማይነጠቅ ነው። ትክክለኛው እውነተኛ ደስታ አለ ማለት ሐሰተኛ አለ ማለት ነው። ዝም ብለህ አስበው እስኪ ቀኑ ሙሉ እናትህ ታማብህ ሊሆን ይችላል ቢሆን ነገር ተፈትነህ ይችላል አልቀሰህ ምን ብለህ መጥተህ አምባ አንጠራርገህ ከጓደኞች ጋር ስትስቅ የኔ አንተማ ምን አለብህ ሳቅ ተጫዋተኛንን እንጂ ምናምን ወይ ደግሞ ሲደውሉልህ ተኝተህ አንተማ ምን አለብህ ተኛ በጣም በተቻለ አቅም ማለት የሌለብህ ነው። ሰው ብዙ ነገር አለ ነገር በጣም ሰውን እንዴት ልትገዛው ትችላለህ? ዛሬ ስቆ ፈገግ ብሎ ይዋልልኝ አትልም። ስለዚህ የደስታ ነጣቂ የመጀመሪያው ሰው ነው። ዛሬ የምናወራው እንዴት መደሰት ይቻላል ወይም ደግሞ በመንፈሳዊ ህይወት እንዴት እንደደሰት የሚለው ነው። እንዴት ደስተኛ ነው። ከሁሉም ነገር አስቀድመን ቅዱስ ጳውሎስ ከጻፋቸው መልእክታቱ መሃል ወደ ፊልጵስዩስ ሰዎች የላከው መልእክቱን እስቲ አንሳ። ቅዱስ ጳውሎስ ይህንን መልእክት የጻፈው እስር ቤት ውስጥ ሆኖ ነው። ስለ ደስታ የሚያወራው እስር ቤት ውስጥ ሆኖ ነው። ደስ ይበላችሁ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ይላል። ደስታ ደስ እያለ ያወራልና እንደውም አንድ መምህር አንድ ሰው እውነት እስር ቤት ገብቶ ለቤተሰቦቻችሁ መልእክት ጻፍ ቢባል እውነት እንደዚህ መልእክት ይጽፋል ወይ? ቁንጫው ቅዝቃዜው ምኑ እያለ ያማራል እንጂ መታችሁ አጠይቁኝም ወይ ምናምን የሚል ሐሳብ ነው እንጂ የሚኖረው እንዴት ደስተኛ ይሆናል? በዚህ የምንመለከተው በምንም ነገር የማይናወጥ በየትኛውም አይነት ችግር በየትኛውም አይነት መከራ የማይናወጥ የሆነ ደስታ አለ ማለት ነው። ይህም በጌታ ደስ መሰኘት ነው። ብዙዎቻችን ደስታን ኤክስፕሌን ስናደርግ የምናደርግበት መንገድ አለ አይደል? ስለ ደስታ ከማውራታችን በፊት ደስታችንን ሊያሳጡ የሚችሉ ሊነጥቁን የሚችሉ ነገሮች ምን ናቸው ብለህ ታስባለህ? 4 ነጥቦችን እናንሳ በዚህ ጉዳይ። የመጀመሪያው ሁኔታ ነው ወይም ደግሞ ሁኔታዎች ነው። ሁኔታዎች ማለት ተቀያያሪ ነገሮች ማለት ነው። እኛ ኮንትሮል ማድረግ የማንችላቸው ነገሮች ማለት ነው። ከሰው ልጅ ቁጥጥር ውጪ የሆኑ ነገሮች። ለምሳሌ ዌዘር ወይም ደግሞ የአየር ሁኔታ ተቀያያሪ ነው። ፀሐዩ የሚያበሳጨው ሰው አለ። ደስታውን ነጥቆት ቀን ሙሉ ተበሳጭቶ እግዚአብሔርን አማሮ የሚል ሰው አለ አይደል? እንደውም አብዛኞቻችን ፈተና ፀሐይ ነው። ከዛ ክረምቱ ሲገባ ዝናቡ ያበሳጨሃል። ያሰብከውን ነገር ሊያበላሽብህ ይችላል ምናምንና ቀድመን ኤክስፔክት አድርገን ነው ልክኛ በእኛ እጅ እንዳለ ዓለም በእኛ እጅ እንዳለች ሁሉ ዌዘሩን የተፈጥሮን ሁኔታ መንገድ ላይ የምናያቸውን ነገሮች ሁሉ ኤክስፔክት አድርገን ነው የምንመጣው። ትራፊክ ሲዘጋጋ የሚበሳጭ ሰው አለ። ደስታውን የሚያጣ ሰው አለ። ሰልፍ የታክሲ ሰልፍ የሚያበሳጨው ሰው አለ አይደል? አብዛኞቻችን ሁኔታ የሚቀያየሩ ሁኔታዎች እና ደግሞ ከኛ ቁጥጥር ውጪ የሆኑ ነገሮች ናቸው ደስታችን የሚነጥቁ። በጣም ትንሽ ነገር እንቅፋት መጥቶ ደስታውን የሚያጣ ሰው አለ። ቅድም እንዳልኩ ደስታ የማይነጠቅ ነው። ትክክለኛው እውነተኛ ደስታ አለ ማለት ሐሰተኛ አለ ማለት ነው አይደለም? ስለዚህ እውነተኛው ደስታ የማይነጠቅ በምንም ነገር የማይሸበር ነው። ምክንያቱም ቅዱስ ጳውሎስን አይተናል። ከታክሲ ሰልፍ፣ ከዝናብ፣ ከፀሐይ መንገድ ላይ ከሚያጋጥም ነገር ሁሉ እስር ቤት ይከፋል። በዛ ሁሉ ግን ደስታውን አላጣም ቅዱስ ጳውሎስ። ስለዚህ ሁኔታዎች ስለሚቀያየሩ እኛ ዲፔንድ የሆኑ ሁኔታዎች ላይ ስለሆንን ወይም ደግሞ ኮንትሮል ማድረግ እንችላለን ብለን በውስጣችን ስለምናስብ ያበሳጩናል። ብስጭት ደግሞ ደስታን ይነጥቃል ማለት ነው። የመጀመሪያው ደስታችን የሚነጥቁ ነገሮች ሁኔታዎች ነው። በሁኔታዎች ላይ ዲፔንድ ስለምንሆን ነው በጣም ትናንሽ ነገሮች ደስታችን የሚነጥቁን። ሁለተኛውና ዋነኛው ነገር ደግሞ ሰዎች ናቸው። ይሄ በጣም የታወቀ ነው። ሰዎች የአብዛኞቻችን ደስታ ነጣቂዎች ናቸው። እኛንም ጨምሮ የብዙ ሰዎች ደስታ ነጣቂዎች ነን። ቤተሰብ ሊሆን ይችላል፣ ባለትዳር ሊሆን ይችላል፣ ልጆች ሊሆን ይችላል። ብዙ ሰው አጠገብ ያለ ሰው የደስታ ነጣቂ ሊሆን ይችላል። ይበድልሃል፣ ያስከፋሃል። የሰው ልጅ እንዲህ ያደርጋል አትልም። የክፋት ጥጉን የሚያየ ነው በሰው ልጅ ነው። የደግነት ጥጉን የሚያየ ነው በሰው ልጅ ነው። እዚህ ሊከፋብህ ይችላል። ብዙ ነገር ያደረጉን ሰዎች አሉ። እንኳን ያደረጉን እያሰብን የምንበሳጭን ደስታችን የምናጣ ሰዎች አሉ። አሁን እያደረጉን ያሉ ሰዎች አሉ። ዝም ብለን እንደ ሰው አይተን የምንበሳጭ ሰዎችም አለ። ሰው ሲሰድብህ ሲናገር መንገድ ላይ ከማታውቀው ሰው ጋር ተጣልተ። ምክንያቱም ይሄም አንተ ኮንትሮል ማድረግ ማትችለው ነገር ነው። ሰውን እንዴት ልትገዛው ትችላለህ? ዛሬ ስቆ ፈገግ ብሎ ይዋልልኝ አትልም። ስለዚህ የደስታ ነጣቂ የመጀመሪያው ሰው ነው። አሁን ይህንን ሳወራ ወይም ስንናገር ሰዎችን እያሰብን ነው የምንሰማው። ሰው የተባልከው አንተም ነህ። የብዙ ሰው ደስታ ነጣቂዎች ደግሞ እኛ ነን። አንደበታችንን አንቆጣጠርም። የምንናገራቸው ነገሮች፣ የምናደርጋቸው ለሰዎች የምናሳያቸው ሪያክሽኖች ምናምን እንዴት የሰውን ደስታ ሊነጥቁ እንደሚችሉ አይገባል። እና የብዙ ሰው ደስታ የሚያጣው ይሄንን በደንብ እንደውም ሰው የሚጋራው ይመስለኛል ሰው ነው። ከሰው ጋር ያለን ኢንተራክሽን ጥሩ ካልሆነ ደስተኛ ልትሆን አትችልም። ቤትህ ከእናትህ ጋር ተጣልተህ እንዴት ደስተኛ ትሆናል? ከአባትህ ጋር ከባለቤትህ ጋር ከባለቤቷ ጋር ተጣልተህ እንዴት ደስተኛ ትሆናል? እና ደስታን ከሚነጥቁብን አንዱ ነገሮች ሰዎች ናቸው። ሶስተኛው ጭንቀት ነው።
ጭንቀት የታወቀ ነው። ጭንቀት በነገራችን ላይ ቀደም እንዳልኩ ብዙ ሰው የሚጨነቀው ኮንትሮል ማድረግ በማይችለው ነገር ነው። አንደኛ ባለፈ ነገር ይጨነቃል። ቢሆን ኖሮ ባይሆን ኖሮ እንዲህ ባድርገው ኖሮ ብሎ ቁጭ ብሎ የሚጨነቅ ሰው አለ። ያ ነገር ባይፈጠር ኖሮ ብሎ ምንም የማይመጣው ለውጥ የለም። ብዙዎቻችን የምንጋራው ወጣቶችም አሁን ደግሞ በደንብ የምንፈተንበት ነገር ነው። የወደፊቱን በማሰብ እንዴት ነው መሆነው ብሎ የሚያስባል እና ጭንቀት የብዙ ሰዎች ደስታ ነጣቂ ነው። የመጨረሻውና ዋነኛው ደግሞ ማቴሪያል ንብረት ወይም ደግሞ ገንዘብ ማለት ይችላል። በገንዘብ ደስታን አይሰጥም፣ ደስታን ይሰጣል ምናምን ብለን ስንከራከር ትዝ ይላል። ከገንዘብና ከትምህርት ምናምን ብለን ትምህርት ቤት እንከራከር ነበር። ገንዘብ እዚህ ምድር ላይ ያላጠፋው ነገር የለም። በጣም ብዙዎቻችን ከገንዘብ ጋር አታችመንት አለን፣ ከገንዘብ ጋር ኤክስፔክቴሽን አለን። ገንዘብ በነገራችን ላይ ጌታ ተብሎ የተጠራ ነው፣ ከክርስቶስ እኩል የተወዳደረ። በቃ ለሁለት ጌቶች ልትገዙ አትችሉም። ሁለት ጌቶች አሉ እዚህ ምድር ላይ፣ ለሁለቱም ልትገዛ አትችሉም። አሁን ብዙዎቻችን ወደ እግዚአብሔር ለመምጣት ይሄኛውን ጌታ መጣን አንፈልግም። ለገንዘብ ያለን ፍቅር መተው አንፈልግም። በጣም የሚያስደነግጥ ቃል አለ መጽሐፍ ቅዱስ ላይ፣ ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል። መውደድ ነው የሚለው፣ ገንዘብን ማግኘት አይደለም። አሁንም ማወቅ ያለብን ነገር በጣም ከባድ ነው። ይሄ ባለጠጎች መንግስተ ሰማያትን ለመውረስ ይከብዳቸዋል አይደል? እነሱ ከሚገቡ በግመል በመርፌ ቀዳዳ የሚባለው ትርጓሜ ከዛ በፊት የሆነ ባለ ሀብት ስለጠየቀ እኮ ነው ጌታችንና መድኃኒታችን ክርስቶስ መንግስተ ሰማያትን ወርስ ዘንድ ምን ላድርግ አለው። ያለ ህግጋትን ፈጽማለሁ፣ እሱን ሳደርግ ነው ከልጅነቴ የኖርኩት፣ ስለዚህ ያለን ሁሉ ሸጣ ተከተለኝ አለው። እና ምን ይላል? ብዙ ንብረት ስለነበረው እያዘነ ሄደ፣ አልተከተለው። ለምን? ከእግዚአብሔር በላይ ገንዘቡን ይወድ ስለነበረ ነው። ስለዚህ ገንዘብን መውደድ የኃጢአት ሁሉ ስር ነው የተባለው። የኃጢአት ሁሉ ትልቁ ኃጢአት እግዚአብሔርን መተው፣ እግዚአብሔርን አለመውደድ ነው። እግዚአብሔርን እንዳትወድ ያደርጋልና ማን አለውን ገንዘብን የማይፈልግ? አሁን ሀብታም መሆን የማይፈልግ ማን ያለው? ገንዘብን ማካበት በኪሱ መጨበጥ የማይፈልግ ማን አለ? ዝም ብለህ ታስብ። ኃጢአት የማይመስለን በጣም ብዙ ሰዎች አሉ ገንዘብን መውደድ እና የብዙ ኃጢአቱ ምንጭ የሆኑት ገንዘብ ነው አይደል? ብዙ ሰው እየተገደለ ያለው በገንዘብ ምክንያት ነው። በጣም ብዙ ሰው እየተሰደደ ያለው እየወደቀ ያለው በገንዘብ ምክንያት እና ገንዘብ የደስታችን ነጣቂ ነው። ምክንያቱም ገንዘብ ከሌለ ደስተኛ አይደለም። የምትፈልገው እሱን ነው። ገብቷል? ሰው የሚፈልገውን ነገር ሲያገኝ ነው አይደል ደስተኛ የሚሆነው። ገንዘብ ነው አሁን አብዛኞቻችን የምንፈልገው፣ ስለሌለን ደስተኛ አይደለም። ብዙዎቻችን እግዚአብሔር ምን ለምነው ገንዘብ ነው፣ ንብረት ነው። ትልቁ የደስታ ነጣቂ ገንዘብ ነው። ቅዱስ ጳውሎስ ግን እስር ቤት ውስጥ ነው። እስር ቤት ውስጥ እንኳን ገንዘብ ሰላም ራሱ የለም፣ ግን ደስተኛ ነበር። ስለዚህ ሐሰተኛ ገንዘብ ብታገኝ እንኳን የምትፈልገውን ገንዘብ እንኳን ብታገኝ የምታገኘው ሐሰተኛውን ደስታ ነው። ይህ ጊዜያዊ ደስታ ማለት ዘላለማዊ ደስታ አይደለም፣ የማይቀጥል ነው። ልክ እንዳልኩ በሁኔታዎች ይለዋወጣል። ገንዘብ ይመጣል ይሄዳል፣ የታወቀ ነው። ይመጣል ይሄዳል፣ የሆነ ሳለ ታጣለህ፣ የሆነ ሳለ ታገኛለህ። ስለዚህ ደስታም ከገንዘቡ ጋር እኩል ይሄዳል፣ እኩል ይመጣል ማለት ማቴሪያሊስቲክ መሆናችን ነው። አሁን እህቶቻችን የሚፈተኑበት ጾር ብላ ቤተክርስቲያን የምታስተምረው ይሄ ምንዝር ጌጥ ነው አይደል? ይሄ ጌጣጌጥን መውደድ አይደል? ኮስሞቲክሱን ምን መውደድ። እሱን ማጣት የሚያስከፋት ሴት አለች ከጓደኞቿ በታችን እንደሆነ ስለተሰማት። ወንድ ልጅም መኪና ስለሌለው ቤት ስለሌለው እንደሌላው ኃይል ስላልተሰማው ገንዘብ እጁ ላይ ስለሌለ የሚከፋውና ደስታውን የሚያጣ ቁጭ ብሎ የሚያለቅስ እግዚአብሔር የሚያማር እግዚአብሔር አያየኝም የሚል በጣም ሰው አለ። ሌላኛው ከዚህ ጋር አድርገን የምናነሳው ማወዳደር፣ ራስን ከሰው ጋር ማወዳደር ትልቁ ንጽጽር ደስታን ይሰርቃል። በጣም ምንም ወደድክም ጠላህም ራስን ካነጻጸርክ በቃ ወዳቂ ነው። እግዚአብሔር አንተን እንዳንተ ነው ባይዞ። ይሄ መንፈሳዊ ህይወት ላይም ነው። ገብቷል? መኪና ስላለው ምናምን ብለህ ራስ የምታነጻጽሩ አይደለም። ሰላማዊ ህይወት፣ ደስተኛ ህይወት ይኖራሉ ምናምን ብለህ አይደለም። ያጣኸውን ነገር ከዚያ ያገኘውን ሰው ስታይ ሁልጊዜ ራስን ታነጻጽራለህ። መንፈሳዊ ላይ ካንተ በላይ ጸሎት ህይወት ያለው ሰው አይተህ ካንተ በላይ የሚያስቀድሰው ካንተ በላይ የሚጾም ሰው እያየህ መከፋትን እግዚአብሔር አይወደውም። እግዚአብሔር አንተ እንዳንተ እንደ ጥረት ነው። በቃ አንተ ነህ በቃ መበርታት ያለብህ። ያንተ ህይወት ነው መንፈሳዊ ህይወቱ። ከማንም ጋር እያፎካከረ እግዚአብሔር አንዱን እየኮረኮመ ይሄኛው ልጅ ምናምን እያለ የሚያፎካከር አምላክ አይደለም። አንተን እንዳንተ እንደ ጥረት ያያል፣ እንደ ልብህ ጥረት ነው የሚያይ እና መንፈሳዊ ህይወት ላይ ራስን ማወዳደር ልክ አይደለም። እና በተቻለ አቅም ራስን ማወዳደር ካለብህ ደግሞ ከታች ካሉት ካንተ በላይ ካጡት ነው ራስን ማወዳደር ያለብህ። ያ ምን ያመጣል? የምስጋና ህይወት እንድትኖር ያደርጋል። ካንተ በላይ ያጣውን ሰው እንደውም ደስታ ነው የሚሰጥ፣ አመስጋኝ ያደርጋል እና ቀና ለማለት ነው በቃ። እና ደግሞ አሁን የምታወዳደርባቸው ነገሮች ይሄ ከኔ በላይ ያላቸው ብለህ የምታስባቸው ሰዎች እውነት እንዳላቸው አታስብ። ምን ታውቃለህ? ያዘው ያለበትን ሁኔታ ምን አይነት ሱስ እንዳለበት ምን ታውቃለህ? ጽድት ያለ መኪና ያዙ ሰው ምን አይነት ወንጀል ውስጥ እንዳለ ምን ታውቃለህ? እግዚአብሔር በልቡ ይኑር አይኑር በምን ታውቃለህ? አሁን አንዳንዶቻችን እኮ ገንዘብ ያጠፋል፣ ለዛ ነው እግዚአብሔር ያልሰጠም ነው። እስኪ ስጠኝ ይላል፣ ስጠኝና ችግር የለውም ምናምን ይላል። እንዴት ያለ ገንዘብ ፍቅር እንደሆነ አስበው።
እና አብዛኞቻችን ቅዱስ ዮሐንስ አፈወርቅ እንደውም ምን ይላሉ? እንዲህ ሰበብ የሚሰጡ ሰዎች አሉ። እግዚአብሔር ገንዘብ ቢሰጠኝ እኔ መጸውታለሁ፣ እንደው ለመመጽወት ነው ገንዘብ እንፈልጋለሁ የሚለው። እግዚአብሔር ጸሎትን ሰሚ ነው። እውነት እንደዛ እንደምታደርግ ቢያውቅ ኖሮ ይሰጥ ነበር፣ ግን አትሰጥም፣ ራስን አትዋሽም የሚለው። ይሄ ድሆችን እረዳለሁ ሀብታም በሆን ኖሮ ምናምን የሚሉ ሰዎች አሉ አይደል? እንደዛ አለና የደስታ ነጣቂዎች በብዙ በጥቂቱ እነዚህ ናቸው። ንጽጽር ላይ እንደውም ትንሽ ነገር ያየሁት ምንድን ነው? አንተ ምን አለብህ አይቻታለሁ ይቺን ነገር። አንተ ምን አለብህ አይታል። አሁን አንተ ምን አለብህ ስትባል የራስህን ደስታ ነጥቀህ የሰውንም ደስታ ለመንጠቅ የምታደርገው ሙከራ ነው አይደል? ሰው ግን ምን እንዳለበት ምንም አታውቅም። ምንም አታውቅም። ይሄ በቃ ማወቅ አለብህ። ሰው እንደሚታየው አይደለም። ደስተኛ ነው ብለህ የምታስበው ሰው ከሳቁ ጀርባ ያለውን ለቅሶ አታውቅም። ሀዘንተኛ ነው ምናምን ብለህ የምታስበው ሰው ደግሞ ከጀርባ ያለውን ደግሞ አታውቅም። ሀብታሙም ደሃውም ማንንም መገመት አትችልም። በዚህ የጓዳን የሚያውቀው እግዚአብሔርና እግዚአብሔር ብቻ። እና ይሄ በቃ ቅድም እንዳልከው ነው። የሳቀ የተጫወተ ሁሉ ደስተኛ የሚመስሉ ሰዎች አሉ። ጥሩ ሁኔታ ላይ ስላሉ ብቻ ደስተኛ የሚመስሉ ሰዎች አሉ። እንደዛ አይደለም። መፍረድ አያስፈልግም። የሰው ልጅ ላይ አንተ ምን አለብህ የምትለውን ቃል ብዙ ጊዜ ሜንሽን አድርጊያታለሁ። በጣም አደገኛ ቃል ናት። በጣም አደገኛ ቃል ናት። አንተ ምን አለብህ? አንተ ዝም ብለህ አስበው። ቀኑ ሙሉ እናትህ ታማብህ ሊሆን ይችላል። ቢሆን ነገር ተፈትነህ ይችላል። አልቅሰህ ምን ብለህ መጥተህ አምባ አንጠራርገህ ከጓደኞች ጋር ስትስቅ ይሄኔ አንተማ ምን አለብህ ሳቅ ተጫወተኛ ነን እንጂ ምናምን። ወይ ደግሞ ሲደውሉልህ ተኝተህ አንተማ ምን አለብህ ተኛ። በጣም በተቻለ አቅም ማለት የሌለብህ ነው። ሰው ብዙ ነገር አለበት፣ በጣም ብዙ ነገር አለበት፣ ብዙ ነገር ተሸክሟል። እንደውም የሆነ ጊዜ ተናግረው ነበር አንድ ጓደኛው በቃ መናገር አይችልም ያ ሰው ገብቷል። እና ምን ብሎ በጣሽ ወረቀት ይሰጣል? እግዚአብሔር መናገር ከማትችለው ህመም ይፈውስ ይላል። መናገር የማይችሉ ብዙ ህመሞች አሉ። አንዳንድ ሰዎች ደህና ነህ ስትለው ደህና ነኝ ሊል ይችላል፣ ደህና ላይሆን ይችላል። በቃ ሊነግር የማይችል በጣም የቅርብ ጓደኛ ሆኖ ላይነግር ይችላል ያንን ሀዘኑን ገብቷል። እና መጸለይ ነው ያለብህ እና ደግሞ በቃ ሰፖርትን ማሳየት ነው ያለብህ። እግዚአብሔር መናገር ከማትችለው ህመም ይፈውስ ማለት በቃ ይገባኛል መናገር የማትችለው ህመም እንዳለብህ። እና ብዙ መናገር የማይችሉ ህመሞች አሉ፣ በጣም ብዙ ጓዳ የደበቃቸው። ዛሬ ስታያቸው ጥሩ ልብስ ለብሰው የወጡ ሰዎች ቤታቸው የሚበላ የሚጠጣ ይኑር አይኑር ምንም የምታውቀው ታሪክ የለም። ሰውን በልብስ የሚገምት በጣም ብዙ ሰው ነው ያለው አይደለ? እና አታውቅም። መፍረድም አያስፈልግም፣ ራስን ማወዳደር አያስፈልግም። ደስታ ነው የሚሰርቀው። ደስታ ሳራቂዎች ናቸው እነዚህ ነገሮች።